በጌታ በኢየሱስ ስም ሰላም እላችኋለሁ። እንደምን አላችሁ? የእግዚአብሔር ስም የተባረከ ይሁን። እግዚአብሔር መልካም ነው። መጽሐፈ መሳፍንት ምዕራፍ 1 ቁጥር 1 እና 2 ነው የምናነበው። በጌታ በኢየሱስ ስም አነባለሁ። እንደዚህ ይላል። እንዲህም ሆነ ኢያሱ ከሞተ በኋላ የእስራኤል ልጆች ከነዓናንን ለመውጋት ማን በፊት ይወጣልናል ብለው እግዚአብሔርን ጠየቁ። እግዚአብሔርም ይሁዳ ይውጣ፣ እነሆ ምድሪቱን በእጁ አሳልፌ ሰጥቻለሁ አለ። እንጸልይ። ቅዱስ የዘላለም አባት እግዚአብሔር ሆይ ስለሰጠን ስለዚህ መልካም ጊዜ እናመሰግንሃለን። ስምህ የተባረከ ይሁን። ስምህ ይቀደስ። እግዚአብሔር አባት ሆይ በመካከላችን ባለው መንፈስ እግዚአብሔር ሆይ እየተጽናናን እየተነቃቃን አለን። አሁንም ደግሞ በቃልህ እንድትናገረን ሚረባንን ነገር እንድትመክረን መመለስ ካለብን እንድትመልሰን እንለምንሃለን። እግዚአብሔር አባት ሆይ አንተ አግኘን። በዚህ ጊዜ ምንም አጀንዳ የለንም። አንተን ልንሰማ በፊት መተናል። አጀንዳችን አንተ ኢየሱስ እንሰማለን። ተናገረን። በኢየሱስ ክርስቶስ ስም ለእያንዳንዳችን እግዚአብሔር ሆይ እንደሚገባን ተናገረን። ልትናገር ያቀድከውን ያሰብከውን የልብህን መሻት በኢየሱስ ስም ተናገረን። እንሰማሃለን፣ ምከረን። እንመለሳለን፣ መልሰን። በኢየሱስ ስም አጽናን። በኢየሱስ ስም አበርታን። እንደ ቃል እውነት አጽናን። አንተ ብቻህን ትሰራለህ። በኢየሱስ ስም በመካከላችን ተገኝ። እግዚአብሔር አባት ሆይ በመካከላችን ተመላለስ። ጌታ መንፈስ ቅዱስ በመካከላችን ተመላለስ። እያንዳንዳችንን እግዚአብሔር አባት ሆይ ከድካማችን እንድትፈታን እግዚአብሔር ሆይ ሰማያዊ ጸጋን እንድታለብሰን ድካማችን በኢየሱስ ስም የተወገደ ይሁን። ተራራው ዝቅ ይበል፣ ሸለቆ ከፍ ይበል፣ ደልዳላ ሜዳ ይሁን። ቀንበር ይሰበር። ከትውልድ ፊት ቀንበር የተሰበረ ይሁን። የጨለማ ጉልበት የተመታ ይሁን። እናመሰግንሃለን። ስም ይባረክ። በኢየሱስ ስም አሜን። እግዚአብሔር ይባርካችሁ። ተቀመጡ። ሃሌሉያ። እግዚአብሔር መልካም ነው። እግዚአብሔር እንደዚህ ይላል፣ ምድሪቱን አሳልፌ ለእናንተ ሰጥቻለሁ። ምድሪቱን ምን አድርጌያለሁ? አሳልፌ ለእናንተ ሰጥቻለሁ። ክብር ለጌታ ይሁን። እንዲህ ነው የሆነው። መጽሐፈ መሳፍንት ሲጀምር እንዲህ ብሎ ነው የሚጀምረው። የተስፋይቱን ምድር ወርሰው ከተከፋፈሉ በኋላ የእስራኤል ልጆች በየነገዳቸው የሚገባቸውን ስፍራ ይዘው ኢያሱ ለዛ ትውልድ በጣም በብዙ ተዋግቶ ትውልዱን አሻግሮ እዛ ያደረሰ ሰው ከሞተ በኋላ ጥያቄ ይጠይቃሉ። እዚህ ጋር እንዲህ ሆነ፣ ኢያሱ ከሞተ በኋላ የእስራኤል ልጆች ከነዓናን ለመውጋት ማን በፊታችን ይወጣል ብለው ጠየቁ ይላል። ምን ብለው ጠየቁ? ማን ይወጣል? ማን ይወጣል? ከፊታችን ማን ይወጣል? የሚመራን እንፈልጋለን አሉ። የሚመራን እንፈልጋለን። ከዚህ በፊት ይመራ የነበረው ኢያሱ ሄዷል። በዘመኑ አገልግሎ ሄዷል። አሁን ደግሞ በዚህ ዘመን የሚያገለግል ሌላ ሰው እንደሚያስፈልግ ይሄ ሕዝብ ያውቃልና ማን ይውጣ? ማንም የለም። እግዚአብሔርም አልመረጠላቸውም። ሕዝቡም ደግሞ በዛን ጊዜ ነገስታትም አልተነሱም፣ የተመረጠም አልነበረም። ስፍራቸውን ይዘው ነው ያሉትና ግን ደግሞ የሚዋጋቸው ነበረ። የሚገርመው ነገር የእስራኤል ልጆች የተስፋይቱን ምድር ወርሰዋል። ይውረሱ እንጂ ውጊያ ነበረባቸው። ክብር ለኢየሱስ ይሁን። ውጊያ ምን ጊዜም ቢሆን አይጠፋም። ለምን? ሆን ብሎ ነው እግዚአብሔር የሚዋጉትን የሚያስቀምጥ ማለት ነው። ቅሬትን ያስቀራል እግዚአብሔር። ክብር ለጌታ ይሁን። ምዕራፍ 3 ላይ ሄደን ስናይ እንደዚህ ይላል፣ ከከነዓናውያንም ጋር መዋጋት ያላወቁትን እስራኤልን በእነርሱ ይፈትናቸው ዘንድ በፊትም ሰልፍን ያልለመዱ የእስራኤል ልጆች ትውልድ መዋጋትን ያውቁና ይማሩ ዘንድ እግዚአብሔር ያስቀራቸው አሕዛብ እነዚህ ናቸው። እነዚህ የቀሩ አሕዛቦች ምንድን ናቸው? እስራኤልን እንዲዋጉ እግዚአብሔር ያስቀራቸው ናቸው። ምን እንዲያደርጉ? እንዲዋጉ። ለምንድን ነው እስራኤል እዚህ ጋር አሁንም ጦርነት የማይቆመው? ለምንድን ነው? ውጊያን ያላወቁ ትውልዶች ስላሉ ሁል ጊዜ መዋጋት እንዳለባቸው እንዲያውቁ ውጊያን እንዲማሩ እግዚአብሔር ይህን አስቀረ። ሊፈትናቸው እግዚአብሔር አስቀረ ይላል። የእግዚአብሔር ቃል ነው እንደዚህ የሚለው።
ማን ነው ያስቀረው? እግዚአብሔር ራሱ ነው ያስቀረው። ዛሬም በውጊያ ውስጥ ነው ያለሁት እያለፍኩ ያለሁት ብላችሁ ብትኖሩ ወንድሞች፣ እህቶች፣ እናቶች ብትኖሩ እርሱን እግዚአብሔር ነው ያስቀረው። ለምን? ውጊያውን እንድትዋጉ። ክብር ለኢየሱስ ይሁን። የኛ ተዋጊ ደግሞ እግዚአብሔር ነው። ተዋጊ ማን ነው? እግዚአብሔር ነው። ሃሌሉያ። የኛ ውጊያ በጸሎት ነው። ተነስተን እንድንበረከክ እግዚአብሔር አንድ አጀንዳ ይሰጠናል ማለት ነው። ይሁን አጀንዳ ካልተሰጠን የተመቻቸ ነገር ከመሰለን ተንጅተንም አንነሳም፣ አንነቃም። በጣም ስልቾች ነን። ስለዚህ ምን እንድንሆን ይፈልጋል እግዚአብሔር? ሁል ጊዜ እንድንነቃ ይፈልጋል። ትውልድ እንዲነቃ ይፈልጋል። ያ ከኢያሱ ጋር ተሻግሮ ምድሪቱን የወረሰው ትውልድ አልፏል። አሁን ያለው ትውልድ ሌላ ትውልድ ነው። ይሄ ትውልድ ውጊያን አያውቅም። ስለዚህ እግዚአብሔር ምን እንዲያደርግ ይፈልጋል? ውጊያን እንዲዋጋ ይፈልጋል። የነቃ ትውልድ እንዲሆን ይፈልጋል። ሆን ብሎ ነው ያስቀረው። ቅሪት አለው እግዚአብሔር። ክብር ለኢየሱስ ይሁን። ሃሌሉያ። ዛሬ ቅሪቶች ቢኖሩ እግዚአብሔር እኛን ሊሰራን ነው። እስቲ እኔን ሊሰራ ነው በሉ። ሃሌሉያ። እግዚአብሔር እኛን ሊሰራን ነው። በዚህ ስፍራ ያስቀመጠን ሊሰራን ነው። በዙሪያችን ደግሞ የሚዋጉ ቢኖሩ እኛን ሊሰራን ነው። ክብር ለጌታ ይሁን። ማንን ሊሰራ? እኔና እናንተን ሊሰራ። ክብር ለኢየሱስ ይሁን። እኛን ሊሰራ ያስቀራቸው ቅሪቶች አሉ። እነዚህ ቅሪቶች እናን ይሰሩናል እንጂ አይጎዱንም። ኢየሱስ ያድናል። እነዚህ የቀሩ እኛን ይሰሩናል እንጂ አይጎዱንም። እኛን ያለሙናል እንጂ አያጠፉንም። እስቲ አያጠፉኝም በሉ። ሃሌሉያ። እነዚህ የቀሩት አያጠፉንም። ይልቁንም ምን ያደርጉናል? ያበረቱናል፣ ያጸኑናል፣ ብርቱ እንድንሆን ያደርጋሉ፣ ከእግዚአብሔር ጋር እንድንገናኝ ያደርጋሉ። ኢየሱስ ጌታ ነው። ሃሌሉያ፣ ሃሌሉያ። ስለዚህ ይሄ ትውልድ ተነሳና ማን ይወጣል አለ። ማን ይወጣል? የሚገርመው ደግሞ የጠየቁት እርስ በርስ አይደለም የተጠያየቁት፣ እግዚአብሔርን ጠየቁ። እግዚአብሔርን ስትጠይቁ እግዚአብሔር መልስን ይዞ ይመጣል። ሃሌሉያ። እስቲ ጥያቄ ወደ እግዚአብሔር ነው በሉ። ሃሌሉያ። ወደ ማንም አይደለም፣ ወደ ሰራዊት ጌታ ወደሚሰማ፣ ሰምቶ ወደሚመልስ፣ ፈጥኖ ወደሚመልስ ወደ እግዚአብሔር ነው የኛ ጥያቄ። ማንን ነው የምትመለከቱት? እግዚአብሔርን። ማን ነው የሚመልሰው? እግዚአብሔር። እግዚአብሔር ተዋጊ ነው። እግዚአብሔር ያስነሳል፣ የሚዋጋውን ያስነሳል፣ መንገድ የሚመራውን ያስነሳል። ኢየሱስ ያድናል። ሃሌሉያ። ኢያሱ ቢሞትም እግዚአብሔር አልሞተም። ሃሌሉያ። ኢያሱ ቢሞትም እግዚአብሔር አልሞተም። ኢያሱ ዘመኑን ጨርሶ ቢያልፍም ዘመንን የማይጨርስ ጌታ አለ። ዘመን የማይገድበው ጌታ አለ። ኢያሱ ደክሟል፣ የማይደክም ጌታ አለ። ኢየሱስ ጌታ ነው። ያድናል ኢየሱስ፣ ያድናል ኢየሱስ። አለ እግዚአብሔር፣ አለ እግዚአብሔር። በዘመናት አደከመኝ በምትሉት ላይ እግዚአብሔርን ትጠራላችሁ፣ እግዚአብሔር ከዙፋኑ ይነሳል። እግዚአብሔር ተዋጊ ነው። እግዚአብሔር አሸናፊ ነው። እግዚአብሔር አሸናፊ ነው። እግዚአብሔር ለእኛ ተዋጊ ነው። የቤተ ክርስቲያን መሪ እግዚአብሔር ነው። የቤተ ክርስቲያን ራስ ኢየሱስ ነው። ቤተ ክርስቲያንን የሚመራ ሰው ሳይሆን ኢየሱስ ነው። ቤተ ክርስቲያንን የሚመራ ሽማግሌ ሳይሆን ኢየሱስ ነው። ቤተ ክርስቲያንን የሚመራ ዲያቆናት ሳይሆን ኢየሱስ ነው። ኢየሱስ አይደክምም። እግዚአብሔር አይደክምም። እግዚአብሔር አይሰለችም። እግዚአብሔር አልፎ ይኖራል። እግዚአብሔር ዘላቂ መሪ ነው። እሱ ኃያል መሪ ነው። እሱ ጌታ ነው። ያድናል ኢየሱስ። ዋው! ምንድነው ዛሬ የምትጠይቁት? አለ ጌታ። እስቲ አለ ጌታ በሉ። አለ ጌታ፣ አለ ኢየሱስ። የሰራዊት ጌታ አለ። የሚመራ ጌታ አለ። አሸናፊ ጌታ አለ። የምትተማመኑት ጌታ አለ። የተደገፋችሁት ጌታ አለ። አለ አምላካችን። ክንዱ የማይዝል፣ እርጅና የማይነካው፣ ድካም የማይነካው፣ አልፎ የሚኖር፣ ጸንቶ የሚኖር፣ ጸንቶ የሚገዛ ኃያል ብርቱ ኢየሱስ አለ። አለ ኢየሱስ፣ አለ ኢየሱስ። በዘመናት ሁሉ ላይ ጸንቶ የሚኖር ኢየሱስ አለ። በጥያቄያችሁ ላይ ኢየሱስ አለ። ጥያቄ አላችሁ? አለ ጥያቄን የሚመልስ
አለ ጥያቄን የሚመልስ አለ የሚሰማ አለ የማይደክም በዙፋኑ የተቀመጠ ጌታ አለ። በዙፋኑ ላይ ሆኖ የማይንቅ ጌታ አለ። ቶሎ የሚመልስ ጌታ አለ። ፈጥኖ የሚመልስ ጌታ አለ። መንገድን የሚያሳይ ጌታ አለ። ኢየሱስ ሃሌሉያ። እሱ ተዋጊ ነው። እሱ ተዋጊ ነው። ውጊያ አለብን የምትሉ እንኳንም ኖረ። ሃሌሉያ። እንኳንም ኖረ። ሊያነቃን ነው። ሊያነቃን ነው። ሊያነቃን ነው። ሃሌሉያ። ክብር ለጌታ ይሁን። ሃሌሉያ። አትፍራ የሚሉ አሉ። ዛሬም የእግዚአብሔር አገልጋዮች ለእግዚአብሔር ቤት ቅናት ያላቸው በእውነት ትውልድን የሚመሩ አሉ። ዛሬም በየስፍራው በየቦታው እግዚአብሔር በዘመናት ሁሉ ላይ ሰዎች አሉት። ክብር ለጌታ ይሁን። ሃሌሉያ። ስለዚህ እንዳሰባችሁት እንደፈራችሁት አይደለም አለ ማለት ነው። ይሁዳ ይውጣ። ምን አድርጌያለሁ? ገና ሳይወጣ እኮ ገና ሳይገጥሙ ምድሪቷን አሳልፌ ሰጥቻለሁ። ክብር ለኢየሱስ ይሁን። ሃሌሉያ። እስቲ እንወርሳለን በሉ። እንወርሳለን። በኢየሱስ ስም እንወርሳለን። ሃሌሉያ። እግዚአብሔር አሳልፎ ሰጥቶናል። ሄዱና እግዚአብሔር እንደተናገረው ገጠሙ ማለት ነው። ገጠሙ። ለብዙ ዘመናት ብዙ ነገስታትን አውራጣት እየቆረጠ የእጅ አውራጣት የእግር አውራጣት እየቆረጠ መከራቸውን እያበላ ሲያሰቃይ የነበረ ሰውን አገኙ ማለት ነው። ክብር ለጌታ ይሁን። እስከ ዛሬ ትውልድን ያሰቃየውን በእኛና በዚህ ቤት እግዚአብሔር ይበቀላል። በእኔና በእናንተ እግዚአብሔር ይበቀላል። ሃሌሉያ። እግዚአብሔር በእናንተ ትውልድን ያስጨነቀውን ይበቀላል። ትውልድን ያስጨነቀውን ይበቀላል። ሃሌሉያ። አዶኒቤዜቅ የሚባል ሰው ነበረና እሱን አሳደው ያዙት ማለት ነው። አሳደው ያዙት። አሳደው ይዘውም እሱ ሲያደርግ እንደነበረ በተራው እጁን፣ እግሩን፣ አውራ ጣቱን ማለት ነው አውራ ጣቱን ቆራርጠው ወሰዱት። ከዛ በራሱ አፍ ሲመሰክር የሰባ ነገስታት አውራ ጣት ቆርጬ ነበር አለ። አውራ ጣት ቆርጬ በቃ የኔ መስሎ ፍሪፋሪ ጠባቂዎች አድርጋቸው ስጫወትባቸው ነበረ። ያ ደረሰብኝ አለ። ኢየሱስ ያድናል። ኢየሱስ ያድናል። የኛ ጌታ ይበቀላል። ይበቀልልናል። ጌታ ይበቀልልናል። ትውልድን ያስጨነቀውን ይበቀላል ጌታ። ሃሌሉያ። እሺ ክብር አምጡ ለጌታ። ሃሌሉያ። በእኔና በእናንተ እግዚአብሔር ይበቀላል። በትውልድ ላይ ቀንበር ያስቀመጠውን ይበቀላል። የትውልድን መንገድ የዘጋውን ይበቀላል። የወጣቶችን እድል ያበላሸውን ይበቀላል። በዘመናዊነት ገብቶ ትውልድን ያኮላሸውን ይበቀላል። ይበቀላል እግዚአብሔር። በእኔና በእናንተ ይበቀላል። እህቶቼ በእናንተ ይበቀላል። ወንድሞቼ በእናንተ ይበቀላል። የትውልድ ጠላትን እግዚአብሔር ያነሳል። ሃሌሉያ 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 ሃሌሉያ። እግዚአብሔር በእኛ ተጠቅሞ ትውልድን ያስመልጣል። ያኔ በግብፅ ምድር እስራኤላውያን ሲጨነቁ ሙሴን ተጠቅሞ ቀይ ባህርን አሻገረ። ኢያሱን ተጠቅሞ ዮርዳኖስን አሻገረ። ዛሬ ደግሞ እኔና እናንተን ተጠቅሞ ከዘመናዊነት ጨለማ ያሻግራል። ያሻግራል። ዘመኑን እንዋጃለን። ያሻግራል። ትውልዱን እናሻግራለን በኢየሱስ ስም። ሃሌሉያ ሃሌሉያ። እሺ እናሻግራለን በሉ። ትውልዱን ይዘን እንሻገራለን። ሃሌሉያ። አንፈራም፣ እንሻገራለን። ትውልዱን ይዘን እንሻገራለን። እንደነ ካሌብ ዛሬ አለን፣ እንሻገራለን። ከመከራ ስፍራ እናሻግራለን። ተስፋ ከመቁረጥ እናሻግራለን። ትውልዱን እናሻግራለን። ዛሬ እንደነ ካሌብ እንደነ ኢያሱ የቆረጡ ሰዎች ያስፈልጋሉ።
የሚቆጡ የሚመልሱ ትውልድን የሚመልሱ ሰዎች ያስፈልጋሉ። በእኛ ጊዜም ያስፈልጋሉ። በዛን ጊዜ ከነበረው በማይተናነስ መልኩ አሁንም አለ ባርነት። አውራጣት ለምሳሌ እጃችን ላይ አውራጣት ይሄ ባይኖር ምንም ማድረግ አንችልም። ኢቭን ለመመገብ ራሱ አይቻልም። ታውቃላችሁ፣ አውራጣት ካሌለ ምግብ ማንሳት እኮ አንችልም። ይሄ አውራጣት ነው ምንም ነገር ለመያዝም ለማንሳትም ለማስቀመጥም የሚያገለግለው። ስለዚህ አውራጣት ቆረጠ ማለት ሳይፈልግ በግዱ ምን ሆነ ማለት ነው? ያ ሰውዬ ምርኮኛ ሆኖ ይቆያል። ተዋጊ አይሆንም። ጦር ማንሳት አይችልም። ጋሻ መያዝ አይችልም። ለምን? አውራጣት የለውም። እንዴት አድርጎ ይዛል? አይዝም። እንደዚህ ከተያዘ ይወድቃል፣ ከእጁ ያመል። እግዚአብሔር ደግሞ ምን አደረገው? የትውልድን እጅ ሲቆርጥ የነበረውን እጁን ቆረጠው ማለት ነው። ክብር ለኢየሱስ ይሁን። የእግር አውራጣት ማለት ደግሞ አውራጣት ባይኖረን ባላንሳችንን መጠበቅ አንችልም፣ መሮጥ አንችልም። መሮጥ ይቅርና ባላንስ ጠብቆ መቆም አይቻልም። አውራጣት ናት የኛን ባላንስ የምትጠብቀው። የእግር አውራጣት ባላንስ ለመጠበቅ ለመራመድ ፈጥኖ ለመሄድ የእግር አውራጣት ነው የሚጠቅመው። የእግር አውራጣት ተቆረጠ ማለት ሮጦ ለማምለጥ አያስብም፣ ጨርሶ አያስብም ማለት ነው። አያስብም። የእጅ አውራጣት የለም፣ የእግር አውራጣት የለም። ቁጭ ብሎ ምን ይሆናል ማለት ነው? ዘላለሙን እዛውም ምርኮኛ ሆኖ ያሳልፋል። እንዲህ አድርጎ በትውልድ ሲጫወት የነበረን ሰው እግዚአብሔር በዛው በተመሳሳይ ቅጣት ቀጣውና ደግሞም አልቆየም፣ ሞተ ነው የሚለው። ክብር ለኢየሱስ ይሁን። ትውልድን ያስጨነቀ ይሞታል ዛሬ። ትውልድን ያስጨነቀ የትውልድን ባላንስ ሊያስት የወጣ ያስጨነቀ ዛሬ በኢየሱስም ከምድራችን ላይ ይሞት፣ ይነሳ፣ በኢየሱስም ይነሳ፣ በኢየሱስም ሃሌሉያ። አንፈቅድለትም። ትውልድ ላይ ቀንበር ጭኖ እስከ መቼ ይቀመጣል? ትውልዳችን ነፃ መውጣት አለበት። በኢየሱስ ክርስቶስም ይነሳ፣ ከምድርቷ ላይ ይነሳ። ሊያስጨንቅ የወጣ ይነሳ። እንዳያስጨንቅ ለአንድና ለመጨረሻ ጊዜ በኢየሱስም እንገስጸዋለን። የተገሰጸ ይሁን። ሃሌሉያ። ስለዚህ የመሳፍንት መጽሐፍን ስናይ በጣም ገራሚ መጽሐፍ ነው። በጣም ገራሚ መጽሐፍ ማለት ነው። ከኢያሱ ቀጥሎ ያለ ነው። ከኢያሱ ቀጥሎ ያለ መጽሐፍ ነው። ልክ ኢያሱ ሲሞት የተጀመረ ህይወት ማለት ነው። ኢያሱ ርስትን ሰጥቷቸው አከፋፍሎ ነው የሞተው በ110 ዓመቱ ማለት ነው። ልክ እሱ እንደሞተ ያ ትውልድ እንዳለ አለፈ። ሌላ ትውልድ ተነሳ። ሌላ ትውልድ ሲነሳ የሚገርመው ሌላው ትውልድ ሲነሳ የሆነውን ነው እምናየው። ትውልድ ሁሉ ደግሞ ወደ አባቶቻቸው ተከማቹ። ከእነዚህም በኋላ እግዚአብሔርን ለእስራኤል ያደረገውን ሥራ ያላወቀ ሌላ ትውልድ ተነሳ። እግዚአብሔር ይባርክ። ምዕራፍ 2 ቁጥር 10 ነገር ተበላሸ ማለት ነው። ምዕራፍ 2 ቁጥር 10 ላይ ምንድነው የሚለው? ልክ ኢያሱ እንደሞተ ትውልድ ሁሉ ደግሞ ወደ አባቶቻቸው ተከማቹ። ያ ከኢያሱ ጋር ተሻግሮ የሄደው ትውልድ ምን ሆነ? እንዳለ ሄደ ማለት ነው። ወደ አባቶቻቸው ተከማቹ። ያ ትውልድ እንዳለ አለፈ። ከዛ ቀጥሎ የመጣው ትውልድ ደግሞ ምን አይነት ትውልድ እንደሆነ ይሄ ያለፈው ትውልድ እግዚአብሔርን የሚያውቅ እግዚአብሔር እንዴት አድርጎ ከግብፅ ምድር እንዳወጣቸው የሚያውቅ ትውልድ ነው። በምድረ በዳ ላይ የተወለደ ትውልድ ነው። በእርግጥ ከግብፅ የወጣ አይደለም። ይሄም ምድረ በዳ ላይ የተወለደ ትውልድ ነው እዛ የገባው። ሆኖም ግን ምን ያውቃሉ? እግዚአብሔር ከግብፅ እንዴት እንዳወጣቸው፣ አባቶቻቸውን እንዴት እንዳወጣቸው፣ የተስፋይቱን ምድር ተስፋ እንደሰጣቸው ደርሰው እንደወረሱ ያውቃሉ። ኢያሱም ደግሞ እንዴት አድርጎ ክዳን ሰጥቷቸው እንደሞተ ያውቃሉ። ያ ትውልድ አለፈና ከነዚያም በኋላ ይላል። ከዛ በኋላ የመጣው ነው። አሁን ከነዛም በኋላ እግዚአብሔርን ለእስራኤልም ያደረገውን ሥራ ያላወቀ ሌላ ትውልድ ተነሳ። ምንን ያላወቀ? አንደኛ እግዚአብሔርና አቅም ትውልዱም፣ ሁለተኛ ደግሞ እግዚአብሔር ለእስራኤል ያደረገውን ምንም አቅም፣ ምንም የሚያውቀው ነገር የለም። አሁን ጉድ ፈላ ማለት ነው። ምንድነው ችግሩ? እዚህ ጋር የተፈጠረው ምንድነው ችግሩ? ጄኔሬሽን ጋፕ ተፈጠረ። የትውልድ ክፍተት ተፈጠረ። ለምንድነው ይሄ የሆነው? ይሄ አሁንም እየሆነ ያለ ነገር ነው።
በእኛም ዘመን ስናይ ሰዎች ቤተክርስቲያን ይገባሉ፣ ደርሰው ይመለሳሉ። በየትኛውም የሃይማኖት ስፍራ ደርሰው ይመላለሳሉ። ሃይማኖተኛ ይመስላሉ፣ የሚያውቁ ይመስላሉ፣ ግን በራሳቸው ዓለም ነው ያሉት። ምንም የሚያውቁት ነገር የለም። ስለ እግዚአብሔር ውለታ የሚያውቁት ነገር የለም። ሃይማኖት እንጂ እምነት የላቸውም። ስለዚህ ምን ማለት ነው? ያው ትውልድ ነው ማለት ነው። ለምንድን ነው ኢያሱ ተተኪን ተክቶ ያላለፈው? ሙሴ ኢያሱን ተክቶ ነው አይደል የሞተው? ሙሴ ኢያሱን ተክቶ ነው የሞተው። ኢያሱ ግን ማንንም አልተካም። ለምንድን ነው ኢያሱ ማንንም ሳይተካ የሞተው? ለምንድን ነው ጄኔሬሽን ጋፕ የተፈጠረው? እግዚአብሔርን የማያውቅ ትውልድ ለምንድን ነው የተነሳው የሚለውን ጥያቄ ስንጠይቅ ምንድን ነው የሆነው? ያ ከግብፅ የወጣ ሕዝብ እስራኤላውያን ብሔራዊ ሕዝብ ነው። ያ ብሔራዊ አጀንዳ ነው ያኔ የነበረው። የእስራኤልን ሕዝብ ከግብፅ የሚያወጣ ሰው አንድ መሪ ያስፈልግ ስለነበረ መሪ ኢያሱና ሙሴ ሆነው ተመርጠዋል። ሙሴ ቀጣይ መሪ ኢያሱን አድርጎ መርጧል። ኢያሱ ግን የተባለላቸውን ስፍራ ላይ አድርሷል። አሁን እንደ ብሔራዊ ሳይሆን የሚንቀሳቀሱት እንደ ነገድ ሆነዋል። ተከፋፍሎ በየነገዳቸው ምን ወስደዋል? መሬትን ወስደዋል። የተስፋይቱን ምድር ወርሰዋል። ስለዚህ አሁን ምን አስፈልጋቸው? ብሔራዊ መሪ አስፈልጋቸውም ማለት ነው። ስለዚህ ኢያሱ እዛ ጋር ምን ሆኗል ማለት ነው? ተዘናግቷል። በእርግጥ የኢያሱ መዘናጋትም አይደለም፣ የእግዚአብሔር ፈቃድ ነበር፣ የእግዚአብሔር ፍላጎት ነው። እግዚአብሔር ምንድን ነው? ከግብፅ ስትወጡ በአንድ መሪ የእግዚአብሔር ክንድ ተገልጦ እንዴት እንደወጣችሁ እንድታውቁ ነው። አሁን ግን የሰው መሪ አያስፈልጋችሁም። አሁን የሁሉ ነገድ መሪ እኔ ነኝ ነው እግዚአብሔር የሚለው። ስለዚህ ሁሉንም ነገድ ተከፋፍሎ ቦታ ይዘው ተቀምጠዋል። ሁሉንም የሚመራ ማን ነው? አሁን የሁሉም ነገድ ማን ነው? እግዚአብሔር ነው። ስለዚህ አሁን ተከፋፍለው ስለተቀመጡ በየቦታው 12 ንጉሥ ሊያስፈልጋቸው ነው። ካልሆነ ደግሞ 12ቱንም አንድ የሚያደርግ የለም፣ አይሆንም። ስለዚህ ሁሉንም አንድ የሚያደርግ ማን ነው? እግዚአብሔር ነው። ስለዚህ የሁላችሁም ንጉሥ እኔ ነኝ፣ በእኔ ብቻ ተማምናችሁ ኑሩ የሚል እድል ነው የሰጣቸው። እግዚአብሔርን ግን አላወቁም። ስለዚህ እግዚአብሔርን ያላወቀ ትውልድ ተነሳና ምን ማድረግ ጀመሩ? ምንን ማምለክ ጀመሩ? አስታሮትን፣ በዓልንና አስታሮትን ማምለክ ጀመሩ። እግዚአብሔር አመነዘሩ አለ ማለት ነው። ማመንዘር ማለት ነው ማለት ነው የማይገባ ነገርን ማድረግ ማለት ነው። አንድ ባል ሚስቱ ካልሆነች ሴት ጋር ከሄደ የማይገባ ነገር አደረገ ማለት ነው አይደል? አንድ ሰው ደግሞ ከእግዚአብሔር ውጪ ካመለከ የማይገባ ነገር አደረገ ማለት ነው። ምንዝርና ማለት እሱ ነው። ምንዝርና ማለት የማይገባ ነገር ማድረግ ማለት ነው። የማይገባ ነገርን አደረጉ። የማይገባ ማምለክ ያለባቸውን ነገር አመለኩ። ከዛ ጊዜ ጀምሮ እግዚአብሔር ምን አደረጋቸው? አዙሪት ውስጥ ከተታቸው ማለት ነው። አዙሪት ውስጥ ገቡ። ምን አይነት አዙሪት? እግዚአብሔርን ይበድላሉ፣ እግዚአብሔር ይቀጣቸዋል። ከዛ ንስሐ ይገባሉ፣ ምሕረት ያደርግላቸዋል። ከዛ ነፃ ይወጣሉ፣ ሰላም ይሆናል። ለተወሰነ ዓመታት ይኖራሉ። 5 ነገሮች አሉ ማለት ነው ሲሽከረከሩበት የነበረው። የመጀመሪያው ምንድን ነው? እግዚአብሔርን ይክዳሉ። ልክ እግዚአብሔርን ሲክዱ ጣዖትን ሲያመልኩም እግዚአብሔር ምን ያደርጋል? ቅጣት ይሰጣል። ቅጣቱ ደግሞ ለባርነት አሳልፎ መስጠት ነው። የሆነ አካል መጥቶ በጣም አስጨንቆ ይገዛቸዋል። ከዛ ደግሞ ወይኔ ጠፋን ብለው ይጮኻሉ ወደ እግዚአብሔር። ወደ እግዚአብሔር ሲጮሁ ደግሞ ወዲያውኑ እግዚአብሔር ደግሞ ምን ያደርጋል? ጩኸታቸውን ይሰማል። ንስሐ ሲገቡ ማለት ነው። ጩኸታቸውን ሰምቶም ነፃ ያወጣቸዋል። ነፃ ሲወጡ ለተወሰነ ዓመታት ያርፋሉ። ያ ያሳረፈ ሰው ያሳረፋቸው መስፍን ሲሞት ወዲያውኑ ደግሞ ወደ መበደል ይገባሉ። እንዲህ እያለ ይከረከራል ማለት ነው። ወደ 6 መሳፍንቶች ናቸው ሲመሩ የነበረው። መሳፍንት ማለት ጊዜያዊ መሪ ማለት ነው። ከተወሰነ ቦታ ላይ የሚገዛ እንጂ ንጉሥ አይደለም። በዛ ዙሪት ውስጥ እንዲሽከረከሩ አደረጋቸው። በዛ መካከል ግን እግዚአብሔር ሰው አለው።
እንደነ ዲቦራ የነበሩ እስራኤል ላይ ይፈርዱ የነበሩ ነበሩ። እንደነ ጌዲዮን የነበሩ በጣም ፈሪ የነበሩ ሰዎች ነበሩ። ጌዲዮንን ምዕራፍ 6 ላይ ሄደን እንዴት አድርጎ እግዚአብሔር በዘመናት መካከል ሰዎቹን እንዴት እንደሚጠቀም ምዕራፍ 6 ላይ ታውቃላችሁ። የማይገባ ቦታ ላይ ወርዶ ተደብቆ እንደነበረ ማለት ነው። በወይን መጭመቃ ውስጥ ምንድነው ይሰራ የነበረው? ምን ያደርጋል? ስንዴ ይወቃል። ሁለት ኮንትራዲክት የሚያደርጉ ማለት ነው። የወይን መጭመቂያ ማለት በአካባቢው ካለ በጣም የወረደ እንዳይታይ ዝቅ ያለ እንትን ጉድጓድ ማለት ነው። ስንዴ ማለት አውድማ ማለት ነው። እሱ ደግሞ በጣም ከፍ ያለ ተራራ ላይ ከርቀት የሚመጣ ንፋስ እንዲያገኝ በቀላሉ ስንዴና ገለባውን ፍሬና ገለባውን ለመለየት የሚመችበት ቦታ ነው። እህል ለመውቃት የሚደረገው ማለት ነው። ግን አሁን ምን እያደረገ ነው? የማይደረገውን ለማይሆን ቦታ ላይ ገብቶ ከፍራቱ የተነሳ ስንዴ እየወቃ መልአክ ተገለጠና ኢየሱስ ማለት ነው የእግዚአብሔር መልአክ ተገልጦ አንተ ኃያል ጦረኛ እነሆ እግዚአብሔር ካንተ ጋር ነው አለው። አዲሱ መደበኛ ትርጉም ነው ያነበብኩት። ቁጥር 12 ላይ ይህንኑ ፈሪ ጉድጓድ ውስጥ ገብቶ ያለውን ሰውዬ ምን አለው? አንተ ኃያል ብርቱ ጦረኛ ይለዋል ማለት ነው። ምናልባት ደክመን ቢሆን አንተ ኃያል ብርቱ፣ አንቺ ኃያል ብርቱ ይላል የእግዚአብሔር ቃል። ክብር ለኢየሱስ ይሁን። እኛ ለእግዚአብሔር ብርቱዎች ነን። እግዚአብሔር ሲያየን በእኛ አቅም ሳይሆን በእሱ አቅም ነው የሚያየን። በማን አቅም ነው የሚመለከተን? በእርሱ አቅም ነው የሚመለከተን። እኛ የራሳችንን ሁኔታ አይተን ምን እጠቅማለሁ እንላለን። እግዚአብሔር ግን ትጠቅማለህ፣ ትጠቅሚያለሽ ይላል። ትጠቅሚያለሽ። ምንም እንኳን ፍርሃት ውስጥ ብትሆኝም፣ ምንም እንኳን ወርደሽ ሸለቆ ውስጥ ብትሆኝም ምን ታደርጊያለሽ? ትጠቅሚያለሽ። ትውልድ ታስመልጭልኛለሽ። ሃሌሉያ። አንተን እጠቀማለሁ ይላል እግዚአብሔር። ክብር ለጌታ ይሁን። ስለዚህ እንደዚህ ብሎት ሲናገረው ያ ፈሪ የነበረ ሰው ደግሞ ልቡ ተቀይሮ ሲነሳ ጭራሽ አንተ ከኔ ጋር ከሆንክ ብሎ ምልክት ሲጠይቅ ነው የምናየው። ምልክት ሲጠይቅ ማለት ነው። አብረው ያሉት ሰዎች በጣም ብዙ ናቸው። እስራኤላውያን የገዛ እጃቸው እንዳዳናቸው በመቁጠር ምን እንዳይሉ እንዳይታበዩብኝ በጣም ብዙ ህዝብ ይዞ ነው የወጣው ማለት ነው። ስለዚህ ምን አለ? አንተ ፈሪ ነህ። አንተም ፈሪውን ከተጠቀምኩ ይህን ሁሉ ህዝብ መጠቀም አይጠበቅብኝም። ስለዚህ ምን አደርግ? ቀንሳለ ማለት ነው። ቀንሳለ። የሚያስፈልገው ስንት ነበር? 300 ብቻ አይደል? እስከ 300 እስኪቀሩ ድረስ እየቀነሰ ያንን ፈሪ የነበረውን ጌዲዮንን ሲጠቀመው ነው የምናየው። ጌዲዮንም ደግሞ እውነት አንተ ከኔ ጋር ከሆንክ እያለ ምልክት ሲጠይቅ እግዚአብሔር ደግሞ የጠየቀውን ምልክት ሲያደርግለት ሲያጸናለን እንመለከታለን። ክብር ለጌታ ይሁን። ዛሬም እግዚአብሔር ከኛ ጋር አለ። እግዚአብሔር የኛም ፍርሃት አይቶ አይፈራ። ኢየሱስ ጌታ ነው። የፈራሽው አንቺ ነሽ እንጂ እግዚአብሔር አይፈራ። እኔ አልችልም ብዬ ፈርቼ እንደሆነ እግዚአብሔር የኔን ፍርሃት አይቶ አይፈራ። ልልከኝ ፈልጎ ማለት ነው። ልልክሽ ፈልጎ ያንቺን ፍርሃት አይቶ ፈርቶ አያቆምም። ኢየሱስ ጌታ ነው። ሃሌሉያ። በድካምሽ አይቆምም የእግዚአብሔር ስራ። ምናልባት ደክም ያለው ብዬ አስቤ ከሆነ እግዚአብሔር ደግሞ በእኔ ሊሰራ ተነስቶ የኔ ድካም የእግዚአብሔርን ስራ አያስቆምም። ሰንፍም ከሆነ የኔ ስንፍና የእግዚአብሔርን ስራ አያስቆምም። የኔ ፍርሃት የእግዚአብሔርን ስራ አያስቆምም። ለምን? የኔ ድፍረት ሳይሆን የእግዚአብሔር ሕልውና ስለሆነ የሚሰራው። ክብር ለኢየሱስ ይሁን። ድፍረታችን ሳይሆን ስራን የሚሰራው ምንድነው? መንፈስ ቅዱስ ነው። እኛ በድፍረት የምናመጣው ነገር የለም። እንደ ምድራዊ ጦረኛ ዘራፍ ብለን አስፈራርተን በቀረርቶ እንደዛ አይደለም። እግዚአብሔር ፈሪውን ተጠቅሞ ምን ያደርጋል? ድል ያደርጋል። ክብር ለኢየሱስ ይሁን። እግዚአብሔር ኮቴያችንን ያክብድ።
በኢየሱስ ስም ኮቴያችንን ያክብደው። እንደ ብዙ ሰራዊት አስፈሪ ያድርገን እግዚአብሔር። ሃሌሉያ! እንደ ብዙ ሰራዊት አስፈሪ ያድርገን።